ከዚህ በፊትም ሳነሳው ነበር ጀነራል ብርሃኑ ጁላ የኦዴፓ ሰው ናቸው። ጀነራል ብርሃኑ ጁላ የምክትል ኢታማዦር ሹም ስልጣን ይዘው ከጀነራል ሰዓረ በታች ነው ያሉት። ሁለተኛ ሰው የሆኑና ግን ዘመቻ መምሪያን፣ መረጃ መምሪያን፣ መሐንዲስ መምሪያን፣ መገናኛ መምሪያን በስራቸው አድርገዋል። ከዚህ በላይ መጥቶ የኦዴፓ ሰው የመከላከያ ሚኒስተር ሲሆን ምክትል ኢታማዦር ሹሙ እነዚህን መምሪያዎች ሙሉ ጠቅልለው ሲይዙ ከአራቱ የአራት እዝ አለ። ከአራቱ እዝ ውስጥ በአንጻራዊነት 6ቱን የኦዴፓ ሰዎች ሲቆጣጠሩት ይሄ የሚያሳየው መከላከያ ላይ ተስፋ እየተሟጠጠ መሆኑን ነው። ግን አንዳንዱ ደግሞ ሆን ተብሎ በህዝብ ውስጥ ብጅታ ለመፍጠር ያልተጨበጡ ነገሮችን በመንዛት የሚደረጉ ነገሮች አሉ። ለምሳሌ ዛሬ አቶ ለማ ሲሾሙ ኦሮሞዎች እንዳለ ሀገሪቱን መከላከያው እንዳለ ተቆጣጠሩት ተብሎ የእዝ አዛዦችን ጠቅላላ የሰሜኑ እዝ አዛዥ ኦሮሞ፣ የምስራቁ እዝ አዛዥ ኦሮሞ፣ የምዕራቡ የደቡቡ ተብሎ ተቀመጠ። ይሄንን የሚሉ ሰዎች ከሁለት ከሶስት ሳምንት በፊት በትክክል የእዝ አዛዦቹ እነማን እንደሆኑ አውጥተው አራተኛ፣ አምስተኛ ላይ፣ ሁለተኛ፣ ሶስተኛ ላይ ስለተቀመጡ ሰዎች ሲያወሩ የነበሩ ናቸው። ወደ ዝርዝሩ ልግባ። አራቱን እዞች ልጥቀሳቸው። አራቱ የመከላከያ መሰረታዊ እዝ የሚባሉት ለምሳሌ ሰሜን እዝ ዋና አዛዡ ሜጀር ጀነራል ጌታቸው ጉዲና ናቸው። ብሔረሰብ ኦሮሞ ናቸው። ብሔረሰብ ስለሆነ ተመስገን ደሳለኝም ማሳሰቢያ ሰጥቶ የሚገልጸው ብሔረሰብ ነው፣ ክልል አይደለም። ስለዚህ በብሔረሰብ ነው እኔም ያንኑ ይዤም የምጠራው። አዛዡ ሜጀር ጀነራል ጌታቸው ጉዲና ናቸው። ብሔረሰባቸው ኦሮሞ ነው። ምክትላቸው ብርጋዴር ጀነራል አማረ ደብሩ ናቸው፣ አማራ ናቸው። ሎጂስቲኩ ብርጋዴር ጀነራል ከድር አራርሳ ናቸው፣ ኦሮሞ ናቸው። አስተዳደሩ ብርጋዴር ጀነራል ገብረ እግዚአብሔር በየነ ትግራይ ናቸው። ደቡብ እዝ ላይ ሜጀር ጀነራል ሙዝ መኮንን ትግራይ ናቸው። ምክትላቸው ብርጋዴር ጀነራል ሰለሞን ይተፋ ኦሮሞ ናቸው። ሎጂስቲክ ብርጋዴር ጀነራል ኩመራ ነገሬ ኦሮሞ ናቸው። አስተዳደሩ ገብረ ህይወት ሱሲኖስ ትግራይ ናቸው። ምዕራብ እዝ ላይ ሜጀር ጀነራል አስራት ዴኔሮ ደቡብ ናቸው። ምክትል ብርጋዴር ጀነራል አሰፋ ቸኮል አገው ብሔረሰብ ናቸው። ሎጂስቲክ ብርጋዴር ጀነራል ወዲ ሙሉ ናቸው። ይሄ ቅጽል ስማቸው ነው። ትግራይ ናቸው። አስተዳደራቸው እንዳልካቸው ገብረ ሚካኤል ኦሮሞ ናቸው። የምስራቅ እዝ አዛዡ ብርጋዴር ጀነራል ዱባለ ኦሮሞ ናቸው። ሀገሪቱ ውስጥ ውጥረት እንዲፈጠር የሚፈልጉ ወገኖች የሌለ እንደው ምንድነው የምስራቅ እዝ አዛዥ ጀነራል ዱባለ የሚል አለ። ጀነራል ዱባለ የሚባል ይኑር አይኑርም አናውቅም፣ ግን ለዚህ ለንቱ ይጠቅመናል በሚል ያደረጉት ነገር ነው። ለውጡ ከመምጣቱ በፊት ሀገሪቱ 5 እዝ ነበራት፣ ወታደራዊ እዞች። 5ቱም እዞች በህወሓት ታጋዮች በትግራይ ተወላጆች ነበር የሚመሩት። ሀገሪቱ ያላት 5 እዞች የሀገሪቱ ቺፍ ኦፍ ስታፍ ወይ ደግሞ ጠቅላይ ኤታማዦር ሹሙ የትግራይ ተወላጅ ነበሩ። ከዛም አልፎ መምሪያዎች ውስጥ ሙሉ በሚባል ደረጃ የሀገሪቱ የመከላከያ መምሪያዎች በትግራይ ተወላጆች የተያዙበት ሁኔታ ነበር። ቀደም ሲል የነበሩት እናቶ ባጫ ደበሌ፣ እናቶ አበባው ታደሰ ሁሉ ተጠርገው ሙሉ በሙሉ ህወሓት የተቆጣጠረበት ሁኔታ ነበር። አሁን ይሄ ነገር ከተለወጠ በኋላ ምንድነው ኢትዮጵያ ውስጥ የተከሰተው? ቺፍ ኦፍ ስታፉንም የትግራይ ተወላጅ ናቸው፣ ጀነራል ሰዓረ ናቸው። ምክትል ቺፍ ኦፍ ስታፉ ጀነራል ብርሃኑ ጁላ ከኦሮሞ ናቸው። የሰሜን እዝ አዛዥ ብርጋዴር ጀነራል ብርሃኑ ብርጋዴር ጌታቸው ጉዲና ከኦሮሞ ናቸው። የምስራቅ እዙ አዛዥ ሜጀር ጀነራል ዘውዱ በላይ ከአማራ ናቸው። የምዕራብ እዝ አዛዥ ሜጀር ጀነራል አስራት ዴኔሮ ከደቡብ ናቸው። የደቡብ እንደዚሁ ከአገው እንደዚህ እንትን ያሉ ሰዎች ናቸው። አራቱ እዞች በአሁኑ ሰዓት ከአራት የተለያዩ ብሔረሰቦች በመጡ ሰዎች የተያዙበት ሁኔታ ነው ያለው። ዛሬ ግን በየቦታው የሚበተነውን ነገር ስናይ ጠቅላላ እዞቹን ኦሮሞዎች ተቆጣጠሩት የሚል ነገር ነው። በፋክት ላይ በተዛቡ ነገሮች ላይ ትግል ማድረግ አስፈላጊ ነው። ትላንት ህወሓት ያደረገውን ነገር መደገም የለበትም ብሎ መከራከር ተገቢ ነው። ያለውን መሬት ላይ ያለውን እውነታ ደግሞ በደንብ ሳያላምጡ የሆነ ወገን የወረወረውን ነገር ይዞ ማራገብም ተገቢ አይደለም።